በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል ሲል አርቲስት ቴዲ አፍሮ አስታወቀ። ቧንቧ ሲገለበጥ ምንድነው? ቧንቧ የሚለው ቃል ፊደሎቹ ሲገለበጡ ጧንባ ወደ 30 ሚሊዮን ብር አካባቢ የሚጠጋ ገንዘብ ከሰርጋችሁ ሰላም ጀምአው እንዴት ናችሁ? እዝራ ተመልሷል። ዛሬም እንግዲህ ሶሻል ሚዲያ ላይ አነጋጋሪ የሆኑ ቪዲዮችን ከእናንተ ጋር በመሆን እንግዲህ ዘናፍታ እያየን የምንቆይ ይሆናል። ሳምንታችሁ እንዴት አለፈ? ክላስ፣ እንቅስቃሴ፣ ስራ ምናምን ሁሉም ነገር እንግዲህ አሪፍ እንደሚሆን ባለሙሉ ተስፋ ነኝ። እኔ ጋር ፈጣሪ የተመሰገነ ይሁን፣ ሁሉም ነገር አሪፍ ነበር። ዛሬም እንግዲህ ለተወሰኑ ደቂቃዎች የተለያዩ ቪዲዮዎች እያየን ዘናፍታ እያልን የምንቆይ ይሆናል። ጀምአው ደግሞ ታውቃላችሁ ላይክ በጣም እያነሰ ነው። እስኪ በዚህ ቪዲዮ ቀለል ያለች ሰባ ላይክ ያስፈልገናል። ሁላችሁም ላይክ ያደርጋችሁ እንግዲህ ይሄን ቪዲዮ ማየታችሁን ጀምሩ። ወደ መጀመሪያው ቪዲዮአችን እንሂድ። ሰርቀን ዛሬ ግን ሰኞ ስለሆነ ሁሉም ትምህርት ቤት ናቸው። ዝም ብዬ ነው ደከምኩ። አረ ደሞሽ ይሻላል። ልጅ አቡሽ እንዴት ነህ? ደህና ነህ? ከረሜላና ብስኩት እገዛልሃለሁ። በዛ ላይ ደግሞ ብስኩት አለኝ። ጌም ማጫወታለሁ። ጌም አጫወታለሁ። እንዴት አይደለ? የዘንድሮ ልጅ በስ እንደውም አልፈልግም። ምን እሄዳለሁ። እንዴት እሄዳለሁ? ለምን ነው የምትሄደው? እሄዳለሁ በቃ። እንዴ አብረን አይደል የምንሄደው? እሺ ጥብስ፣ ቅቅል፣ ጃምቦ ከለቀቅብኝ እሄዳለሁ። ምን ጥብስ፣ ጃምቦ፣ ቅቅል አንተ ነው ፊዛኔ ያርጎና እኮ በአንድ ማሰባ 8 ቦታ ቆራርጬ እኮ 8 ልጅ ወስድ ነበር። ግን ይሁን ችግር የለም። ምንም ብዙ ነገር ገና አንተ ለላ ያለው ነው። ምንም የለኝም። እንዴ ይላሻል። አይ ምን አልኳችሁ የዘንድሮ ልጅ እንደዚህ በማስቲካ በጌ ምናምን ልትሸውዱት አትችሉም። በቃ በመኪና በጥብስ ወይ በተለያዩ አይነት ነገሮች ካልሆነ እንደዛው ነው። ራሱ ትንሽ ከባድ ነው የዘንድሮ ልጅ እንደዚህ ለመሸወድ መሞከር። ቧንቧ ሲገለበጥ ምንድነው? ኤአይን ቋንቋ ሲገለበጥ ምን ይሆናል ብዬ ጠየቅኩ። ቧንቧ ሲገለበጥ ምንድነው? ቧንቧ የሚለው ቃል ፊደሎቹ ሲገለበጡ ጧንባ ይሆናል። ግን ጧንባ በአማርኛ ትርጉም የለውም። ምናልባት ሌላ ቃል ለመናገር ፈልገህ ይሆናል። ቧንቧ ነው፣ እርግጠኛ ነኝ ጧንቧ ነው። ቧንቧ ሲገለበጥ አንተ ልጅ አሰቃየው፣ የምሬ ነው። ኤአይውን አሰቃየው። ጧንባ የሚለው ቃል በአማርኛ የተለመደ ቃል አይደለም። ቧንቧ ሲገለበጥ ጧ ከየት መጣች? ጧንቧ ነው። ፊደሎቹ ሲገለበጡ ቧንቧ የነበረው ጧንባ ሊመስል ይችላል። ምክንያቱም የድምጽ መመሳሰል። ጧ ከየት መጣች? ቧንቧ ላይ እኮ ጧ የለም። ልክ ነህ። ቧንቧ በሚለው ቃል ጧ የለችም። ምናልባት እኔ ድምጹን ተሳስቼ ሰምቼው ይሆናል፣ ወይም አንተ ተሳስተህ ተናገርከኝ ሊሆን ይችላል። ግዴለም ምን ናውራ። ቧንቧ የሚለው ቃል ሲገለበጥ ምንድነው የሚሆነው? ቧንቧ የሚለው ቃል ፊደሎቹ ሲገለበጡ ጧንባ ሊመስል ይችላል፣ ግን ጧንባ ትርጉም የለውም። ምናልባት በድምጽ መመሳሰል ተፈጠረ። ቧ ፊደሎቹን ገልብጣቸው ከቀኝ ወደ ግራ ምን የሚል ቃል ይመሰርታል? እሺ ከቀኝ ወደ ግራ ያሉትን ፊደላት ስንገለበት ቧንቧ የሚለው ቃል ጧንባ ይሆናል። ግን ጧንባ በቃ አስጨነቀው እኮ እኛንም ቤተሰቦቻችን እንግዲህ ህፃን እያለን እንደዚህ ነበር የሚያስጨንቁን። አስተማሪዎቻችን እንደዚህ ነበር የሚያስጨንቁን። በቃ ግራ ገብቶታል። የሚባል ቃል ነገር እኮ ጧ የለችም እኮ። ስሰማ ተሳስቼ ሊሆን ይችላል። ስለሌላ ነገር እናውራ። የሰው ልጅ ራሱ እንደዚህ ወሬ አያስቀይስም። ቀስ አድርጎ በቃ ወደ እስኪ ሌላ ነገር እናውራ፣ ሌላ ነገር ሞክር ብሎ በአማርኛ ማጨስ ክልክል ነው እንዴ? ስሞኪንግ ኤሪያ ሲተረጎም ማጨስ ክልክል ነው። አሁን ምንድነው ቅድም ያልኳችሁ አላቅም ስለጠፋ ሰዎች ደፋር ናቸው። ይለጥፋሉ፣ አያፍሩም። ጋዜጣ ላይ ይለጥፋሉ፣ መጽሔት ሽፋን ላይ ፊደል ይሳሳታሉ። ምንም ያክል የቴሌቪዥን ማስታወቂያ ላይ፣ ምንም ያክል የቢልቦርድ መሃል ቦሌ የተሰቀለ ማስታወቂያ ላይ ይሳሳታሉ ፊደል። ትልቅ የፊደል ግድፈት፣ ትልቅ ያነጋገር ግድፈት። እንግሊዝኛውን እንደወረደ ወደ አማርኛ የመተርጎም ነገር እዚህ ይገድቡ ይላል። ሪስትሪክትድ ሂር ቢሉ እዚህ አካባቢ ተከለከለ ነው። ሪስትሪክሽን ምንድነው ብሎ ገደብ ተብሎ እዚህ ይገድቡ
ምን ግድብ ነው መንገደው ቆቃ እንትን ነው ግልገል ጅቤ ነው ምን ነው የሚያቅሰው ይውልኝ ጻፉልኝ ቢባል ሆቴል ምናምን ላይ ተለጥፋለ እንደዚህ ሆቴል ስላለ እኮ ታውቃለህ ማለት አይደለም አታውቅም የምታውቀውን ሰርታል ሆቴል ገንብታል በቃ ምን ነው እንዳውቀት ብትሆን በቃ በእውቀት በልምድ በአቅም ልክ ሆቴል ሰራ ድርሻህን ጨርሰሃል ጽሁፍ ምጻፈውን ምጽፍ ሰው ይጻፍልህ ኢንስታሌሽን ኔትወርክ የሚዘረጋው ሰው ይዘርጋል አዎ ማጨስ ክልክል ነው በእንግሊዝኛ ፈረንጆች እዚህ ይመጣሉና በአማርኛ ብቻ ነው እነሱም እንዲያውቁት ስሞኪንግ ኤሪያ ብሎ ያው የተረገምነው ነገር አለ ነው በቃ አምላክ በጣም ነው የምወዶት በቃ አምላክ በቃ ደክማቻል እማማ ዝናሽ ናፍቀውን ነበር በቃ ከስንት ጊዜ በኋላ አምላክ በጣም ነው የምወዶት በቃ አምላክ በቃ ደክማቻል ዩቲዩብ ገብታ ዓለም ልጠፋ ነው የሚል ቪዲዮ ያያ ዓለም እንደምጠፋ ዩቲዩብ ገብታ ዓለም ልጠፋ ነው የሚል ቪዲዮ ያያ ዓለም እንደምጠፋ ከነገሩ በኋላ ሰብስክራይብ አድርጉ ይሏል ሉሌ አረቻው አይ ሉሌ ታክሲ ሰልፍ እናት ሰልፉ ቦሌ ነው ቦሌ አራብሳ አራዋክስ አራብሳን ጨመርሽባት ይሁን ዋናው በቦሌ ይለፋ ዋናው አንቺ የመሰለሽ ቆንጆ ግን ያሰልፉሻል እናቃለ ወይኔ በእናትሽ አንቺ እኮ እንደ ህፃናቶች እኮ አቅመ ደካማ ተብለሽ ከለች ማለት ቢሰጥሽ ደስ ይለኛል እንደማለት ነው እንዴ ማዘር ሊጋቡ ነው ሰልፍ ልሰለፍ ነው አቅመ ደካማ ስለሆንኩ ከፊት ለፊት ነው የምገባው ያዚ ቆም ነው ፖሊን መስሎታል እንዴ ነውራን ባለጌ እቺ ማን ያሳደጋት አንቺ ታላቅ አታከብሪም እንዴ ማዘር ይግቡ እንዴ አንቺ ምን እያልሽ ነው ትልቅ ሰው እኮ ተናገራቸው እንጂ ቅድም እንደ ደካሞቹ ከፊት ይገባሻል አላልከኝ ዋና ቀበጥ በእናታችሁ ይሄ ደዛኔ ሲጀምር ቦሌ ነው ሰልፊ ስታስጠላ በእናትህ እቺ ማለት ባለጌ ምን ፖል ትለኛለች ፖል ፊት ወይ አክቲንግ ሌላ ታሪክ ስፔሻሊ የማዘር ሲን በቃ ሌላ ታሪክ የለስ ቪዲዮ ሲን ሌሉላ ቪዲዮ ልኮ ሳላየው ወይኔ በእናት አሁን የኔ ተራ ነው ይኸውልህ ያገኘሁትን ነው ምልኮ ኤፍአይፒ ላይ መጣውን እንዳለ አውላከለት እሱ ሰለላከልኝ እኔ መላክ አለብኝ ግዴታ ነው ማለት ይጨነቃል ትጨነቃለህ ያዝበት ይሄንም ያዝበት አሁን እኔ በለጥኩት ማለት ነው በመላክ ቀጥታ የመቀጥቀጥ ቀጥታ እንግዲህ የማጥቃት ስራ ነው የምትሰሩ እንደዚህ አይነት ሲቹዌሽኖች ሲፈጠሩ ዴኑላ ልክ ሲት ስታደርግ ተይዘ እንደማይጸጽት ተናገር ሾው ሰልትብኝ ተይዞ ነው ይሄ ወስላታ አጥቂ ተናገረ የመሸበት አይደል ለናገር አዎ ኑሐሚን ይሰፈራው ኑሐሚን ይሰፈራችን ኑሐሚን ማናት ኑሐሚን ናታ ይሰፈሩ ወንድ እንዳለ ይቆመጥባት ተደረገ ተከናወነ ተፈጸመ ከሷ ጋር ተደረገው እያንዳንዷን ነገር አሁን ቀጥል አስረዳኝ ተናገር እርግጠኛ ነሽ የመስማት አቅማለሽ አዎ ቀጥል ልክ በወለጋ ቂቤ የታሸኝ መስለው ጉንጯ እንደ ጉራጌ ክትፎ ቅልት ያለው ከንፈሯ ጭስ ደረቷ ልክ በጎጃም ጤፍ እንደተጋገረ እንጀራ አይን አለው ና ትልቅ ደስታው አለቀቀው ከዛ ምን አለው ቂቤ ጠጣ ክትፎ በእንጀራ አግኝተ ስልክ ጠኗ ተረጋጊ ሰማ እንኳን ቂቤ ጠጣ ክትፎ ይቅርና ዱባ በጥሬው ስታገላል ነበር ሰማ እንኳን ቂቤ ጠጣ ክትፎ ይቅርና ዱባ በጥሬው ስታገላል ነበር አረ እንዳይሞቱብሽ እኔ ትግደለኛ አትገላግለኝ አንተ ሄደህ ለሰፈሩ ጎረምሳ ጀብዴን ተናገር እቺ ሴጣን ቤተኛ እኔም ሳትገለኝ አታርፍ አረ ለሰፈሩ ሁሉ ነው የምናገረው ለሰፈሩ ሁሉ ተናገር እንዳይጨስ ሰፈር ታክሲውን እያወቀው ፀሐዩም እንደምታየው ነው አጨቃጨቅ መጣው ለእናትህ እንዴ ሰላም እንዴት ነህ ደህና ነህ ወይ ሰላም ነው አለን አይ ተጫጭ ነው ብታይ ከሱ ቀን ልማረሰው ምን እንደሆነ ታውቃለህ ከኔ የተሻለ ወንድ አታገኝ እንደዛ ማለት ነው አንተ
ተጫዋች ነህ ዳ ብቻ አይደለም ተጫዋች ነህ አንተ ቀልደኛ ነህ ታክሲዎች ምናምን ራሱ ማለት ነው እዚህ አካባቢ ምናምን ልክ ሲደርሱ ዶዶ ማዞሪያ ምናምን እያሉ ነው አቀልኛ አንተ በስምም የራስ ማዞር አለ ማለት ነው በጣም ማመሰግነው በእውነት በጣም ማመሰግነው እንዴ አመሰግናለሁ ትላለህ እየዘረጠጠች እሱን አይደለም እኔ ማየው የዋህ አይደለም እንዴ ከ55 ወንዶች መሃል አስተዋውሳ እኔ አንድ ኤክሷን 50 ምናምንኛው ነኝ እንግዲህ ታይ እኔን ማስተዋውሳ መባረካት አግባሪሽ ነኝ በእውነት አግባሪሽ ነኝ ቦዲ ካውንት አንድ ብቻ ነው አላልሽ እንዴ ምን እንደው ወንድም አንድ አንድ ያረ አንድ ነው ብላኛል ጉርሻም ሁለት ነው አንድ ሲሆን ያጣላል እንዴ እንደ ወንድ ልጅ ነኝ እናንተና ባህላችን ነው አንድ ብቻ ትንሽ አያስኬድም ኧረ ተውኝ ኧረ ተውኝ በለስ መብላት ጀመረ ኧረ ተውኝ ኧረ ተውኝ መልሰው እንዳይለውም በቃ ደበረው አንዴ ችግር ውስጥ ገብቷል መልሰው እኮ ማለት ፈልጓል ግን በቃ ምን ለሌላ ሰው ከምትሰጥ ጓደኛ ጋር ብትበላ ይሻል ነበር እንደዚህ አይነት ሙዶች መጠቀም ይቻል ነበር ሰርጓን የ30 ሚሊዮን ብር ሰርግ መቄዶንያ የደገሱ ሙሉ ለሙሉ መቄዶንያ ውስጥ ነው ያረጋችሁት ከባለቤት ይሄ ራሱ እንዴት ሙሉ ወደ 30 ሚሊዮን ብር አካባቢ የሚጠጋ ገንዘብ ከሰርጋችሁ ለመቄዶንያ እንዲሆንም እድል አመቻችታችኋል እንዴ 30 ሚሊዮን ቆይ ግን ዱርካይ የሰርጋችሁ አጠቃላይ ወጪ 30 ሚሊዮን ነበር ሂሳብ አልሰራው እኔ ግን ሂሳብ ሰርቼ እዛ ላይ ነው እንደዛ ነው የሚያመለክተው ከደረስክበት እንግዲህ አይ ለምሳሌ አሁን ፉክክር ያለው ሰርግ ላይ አበባው ራሱ በጣም እንትን ነው የመኪና ራሱ በቃ በጣም ትልቅ መኪናዎች ራሱ አሁን ለሽምግልናና ለእጅ መንሻ ሁሉ እየሄዱ ነው ያንቺ እንደዛ እንዲወለና አልፈለግሽም ማለት በደንብ እንዲያነጋግርና አቀምም አለ ብዬ ስለማሰብ አንዳንዶችም በዛ መንገድ እየሄዱ ስለሆነ አንቺ ወደ በጎ አድራጎቱ ለመሄድ ምን አነሳሳሽ የማን ሐሳብ ነው ያው እኔ ከመቄዶንያ ጋር ከልጅነት ጀምሮ አታችመንቱ ነበረኝ እና ዊሽ አደርገው ነበር ቤተሰብ ጋር አባቴ ጋር ሐሳብ ሳቀርበው በደንብ እሺ ያለኝ ተመካከልንበት ሲቀበለኝ በጣም ደስ አለኝና ያው ሁሉም ቤተሰብ እሺ አለ እና ያው እንደዚህ አይነት ነገሮችን እዛ ጋር ማሳለፋችን ሰው የለንም ብለው ከሚያስቡ ሰዎች ጋር አቅም የለንም ብለው ከሚያስቡ ሰዎች ጋር በፈጣሪ ዘንድም ትዳሩ ይባረካል ያው ሰው ደስታው የሚገልጽበት በተለያየ መንገድ ለኛ ደግሞ ይሄንን በደም ደስታችንን ይገልጻል አሁን ላይ እንግዲህ በጣም ብዙ ሰዎች እንግዲህ የተለያዩ የሶሻል ሚዲያ ድረገጾች ላይ የተለያዩ ነገሮች እንግዲህ በሚያሳዩበት ጊዜ እንደዚህ አይነት ትዳር በቃ መኖሩ ራሱ በጣም ያስገርማል አይደል ባለቤቷም እሺ ብሎ እሷም እንግዲህ ተስማምታ በዚህ ሐሳብ መቄዶንያ እንግዲህ ከአረጋውያን ጋር ከእህት ወንድሞቻችን ጋር እንደዚህ ደመቅ ያለ ሰርግ ማከናወናቸው እነዚህ ሰዎች ሊያስመሰግናቸው ይገባል በቃ አንዴ ብቆም ደስ ይለኛል ቦታው ምናምን ስለማይመች ነው አንዴ ለነዚህ ሰዎች ያለን ክብር እናንተ ሐሳብ አስተያየታችሁን ኮሜንት ላይ መጻፍ ትችላላችሁ ይሄ በጣም ያንገቷት ነው ማለት ነው አልገባኝ ምን ለማለት ፈልገ ነው እኔ ትንሽ ቢራዝም የባለጌ ወንበር ነው ይመስሉ የጋን ራስ አስበዋል የሬጌ ዘፋኝ ቢሆን ስሙን ራስ ሲል እኔ በጣም ያንገቷ አድናቂ ነኝ አለ መቀንጠሱ የወይን ብርጭቆቱ የኮክቴል መጠጫ እንደሚመስለው ኢትዮጵያን ራሱ ማን ነው ደሴት የላትም ያሉ ከዚህ በላይ ደሴት አለ ኤሌሴቱ እትከቻል ካገልግል ጀምርሽ ይሄን ተኩስ አይደለም አቀባብላ አስቶ የዚህ ያናቱ ጥላ ማለት ነው ለመሬት ይከብዳል ተሳስተ ገመዱን ኤርፎን እንዳትለብስ የመንግስት ትምህርት ቤት ደውል ነው የምትመስለው እኔ ቢኖርኝ ሀብል ሳይሆን 17 ኢንጂነሪንግ ላይ ነበር ማለት ይሄ ሼፍ ቢሆን ማለት ነው ኮፍያ ሳጠራ ነበር የሚያለብሱት ሊመታ የተቀመጠ የጎልፍ ኳስ እኮ ነው የሚመስለው ይሄ ላደለው መለስተኛ ቂጥ ነው ሲወለድ ማለት ነው ከዳት ወዱስ ብሎ ነው የወጣው እንደ ወይን ክዳን ማለት ነው ገብረ ሴቶ ገረሰም አንተ ብትወጋ አይደለም ብትወጋ ማትረስ
አንዴ አንተስ ይሄን እንደዚህ እያሉ ለምን አትጠቀምበትም? አንዴ ጠቅ ማድረግ ይቻል። አንዴ ያችን እድል መጠቀም በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል ሲል አርቲስት ቴዲ አፍሮ አስታወቀ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የ130ኛው የአድዋ ድል በዓልን አስመልክቶ በሶሻል ሚዲያ ባስተላለፈው መልእክት በሀገራችን እየተከሰቱ ያሉትን አሳዛኝ ሁኔታዎች ልናስታውስ ይገባል ሲል አሳስቧል። ቴዲ አፍሮ ባስተላለፈው መልእክት የአድዋን ድል በኩራት እያከበርን በአሁኑ ወቅት በፖለቲካዊ አለመረጋጋት ምክንያትም በግፍ እየተገደሉ አካላቸው እየጎደለና እንዲሁም ከቀያቸው እየተፈናቀሉ ያሉ ንጹሃን ወገኖቻችን ልናስብ ይገባል ሲል አስታውቋል። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሃን ወገኖቻችን ያለው ድምፃዊው ፍቅር ሁሌም እንደሚያሸንፍ አስታውሷል። ቴዲ አፍሮ እንግዲህ በተለያዩ አይነት ሶሻል ሚዲያ ድረገጹ እንግዲህ የተለያዩ አይነት መልእክቶችን አስተላልፎ ነበር ማለት ነው። ቴዲ አፍሮ እንግዲህ ከዚህ በፊት የምናውቀው የተለያዩ ሲቹዌሽኖች ሲፈጠሩ ወይም ደግሞ የተለያዩ አይነት ነገሮች በሚሆኑበት ጊዜ ዝም በማለት ወይም ደግሞ የተለያዩ አይነት መልእክቶችን ረጋ ብሎ በማየትና በመመልከት ነበር የምናውቀው። ይሁን እንጂ በተለያዩ አይነት ሶሻል ሚዲያ ድረገጹ ዛሬ እንግዲህ ይሄንን ቪዲዮ በምንቀርጽበት ጊዜ የአድዋ በዓል እየተከበረ ይገኛል። ከዛም ጋር ተያይዞ የተለያዩ አይነት መልእክቶችን አጋርቶ ነበር። እስኪ ከዛ መካከል ያጋራው መልእክት ላሳያችሁና ልመለስ። እንደምታዩት እንግዲህ የአክብሮት ሰላምታዬን በማስቀደም ለበለው ኢትዮጵያን ወገኖቻችን በሙሉ እንኳን ለታሪካዊ አንጸባራቂ የአድዋ ድል በዓል በሰላም አደረሳችሁ ይላል። ከዛም እንግዲህ እንደምታዩት የዘንድሮውን የአድዋ በዓል ስናከብር በቅርብ ዓመታት ወዲህ በሀገራችን ባለው የፖለቲካ ለመረጋጋት ሳቢያ በተለያዩ የሀገራችን ክፍሎች እስካሁኗ ሰዓት ድረስ በማንነታቸው ብቻ ተለይተው እጅግ ኢሰብአዊ በሆነ መንገድ በአሰቃቂ ሁኔታ በግፍ እየተገደሉ ያሉ እንዲሁም የአካል እና የስነ ልቦና ጉዳት የሚደርስባቸው ብሎም ከቤት ንብረታቸው ከቀያቸው የሚፈናቀሉ ንጹሃን ወገኖቻችን በህሊና ጸሎት እያሰብን እና ለዚህም እየተባባሰ ለመጣው ትኩረትም ለተነፈገ ማህበራዊና ሀገራዊ ቀውስ መንስኤው ሀገራችን ኢትዮጵያ ላለፉት ቀላል ለማይባሉ ዓመታት ቁልቁል ሰብቆ የያዛትን የዘር ፖለቲካ መሆኑን አጽንኦት በመስጠት ከመቼውም ጊዜ በላቀ መለው ኢትዮጵያውያን ዘር ሃይማኖት ሳንለይ በአንድነት በመቆም ለጋራ ህልውናችን ስጋት የሆነውን ጎሳን መሰረት ያደረገ ስርዓት ለአንዴና ለመጨረሻ ጊዜ በቃ ልንለው የሚገባ መሆኑን በጥብቅ በማሳሰብ ጭምር ነው። ፍትህ በግፍ እየሞቱ ላሉ እና ትኩረት ለተነፈጉ ንጹሃን ወገኖቻችን ኢትዮጵያ ለዘላለም ትኑር ብሎ ይሄንን መልእክት እንግዲህ በተለያዩ ሶሻል ሚዲያ ድረገጹ በኩል አጋርቶ ነበር። እንደምታዩት እንግዲህ በጣም እያየ ነው ያለ ነው ነገር ከባድ ነው አለ አይደል? አሁን ላይ እንደዚህ አይነት ስራዎችን የሚሰሩ ሰዎች ትክክለኛ ሰዎች ናቸው ብዬ አላስብም። አለ አይደል? እንደዚህ በዘር እንደዚህ በሃይማኖት እንዲሁም ደግሞ በሌሎች ነገሮችን የሚሰሩ ሰዎችን ካያችኋቸው አንድ ኢትዮጵያ ውስጥ ወይም ደግሞ ኢትዮጵያ ውስጥ የሚኖር ሰው ወይም ደግሞ ለኢትዮጵያ የሚያስብ ሰው እንደዚህ ስራዎችን ይሰራል ብዬ አላስብም። ሌሎች አጀንዳዎችን ማራመድ የሚፈልጉ ሰዎች የኢትዮጵያን እድገት የኢትዮጵያን ሰላም ማይፈልጉ ሰዎች ናቸው እንደዚህ አይነት ነገሮችን የሚሰሩ ብዬ አስባለሁ። ሶ እኛ እነዛን ነገሮች የምናጠፋቸው ደግሞ እንደዚህ አይነት ነገሮችን ባለመከተል እንደዚህ አይነት ነገሮችን ስናይ ባለመደናገጥ የተለያዩ አይነት ነገሮችን ስናይ እንግዲህ በማውገዝ ነው ብዬ አስባለሁ። ቴዲ አፍሮ እንግዲህ ወይም ደግሞ ቴዎድሮስ ካሳሁን በኢንስታግራም ገጹ እንዲሁም ደግሞ በሌሎች ሶሻል ሚዲያ ድረገጹ በኩል እንግዲህ ያጋራው መልእክት ይሄንን ይመስላል። እስኪ ወደ ኔክስት ቪዲዮአችን እንሂድ። ልክ እንደ ያሲኖ ወደ ቤተሰብ ጨዋታ የመምጣት እድል አለው፣ ምርጫ ምረጡ ተብላችኋል። ሁሉ ለቤተሰብ ጨዋታ ብቁ ነው ያሉት ኮሜዲያን ያሲንን ነው። ያሲን ያው ሰው ፕሮግራሙን ስለሚወድ ነው፣ እንዳይቆም ከመፈለግ ነው። ኮሜዲያን ያሲንም ፕሮግራሙ በጣም ከባድ ነው። ፕሮግራሙን ለመስራት ብቻዬን እችለዋለሁ የምለው አይነት ነገር አይደለም። ያው አላህ ካላገዘኝ ግን ህዝቡ ግድ የለም ከጎንህ ነን፣ ይህ ፕሮግራም መቀጠል አለበት የሚለኝ ከሆነ እና ግድ የለም ኮሜዲያን ያሲን ይስራው የሚል ከሆነ ግን ብሰራው ጥሩ የሚሆን ይመስለኛል ብሏል። ኮሜዲያን ያሲንስ እንዴ? ለማንኛውም እንግዲህ ነፍሱን ይማረውና እንግዲህ ነፃነት ወርቅነህ ካለፈ በኋላ እንደምትዩት የቤተሰብ ጨዋታን ማን ያቀርበዋል፣ ማን ይመረዋል፣ እንደ ድሮ አይነት ቫይብ ማን ይሰጠዋል የሚሉ ጥያቄዎች እንግዲህ በርከት እያሉ ነው እና እንግዲህ በጣም ብዙ ሰዎች ለዚህ ነገር እጩ እየሆኑ ነው። ቀጣይ
የቤተሰብ ጨዋታን እነዚህ ግለሰቦች ይመሩታል ተብሎ እየተነገረ ይገኛል በተለያዩ የሶሻል ሚዲያ ድረገጾች። እናንተም እንግዲህ ከዚህ ጋር የራሳችሁን ሐሳብ አስተያየት ማን እንዲመራው ትፈልጋላችሁ የቤተሰብ ጨዋታ የሚለውን ነገር እስኪ ኮሜንት ላይ ጻፉ። ያው በቅርቡ ከዚያ ፍቅሯ 40 ዓመቴ ነው አላለም እንግዳ ደር ነጋ ባልሆኑ እድሜ ስንት ነው? ወረድ ረግጫለሁ። የሚፈራውን ታይም ቦምብ ረግጫለሁ። 40 ላይ ነኝ ያለው ቴዲስ። ኧረ እኔ እድሜ ትልቅ ነው። 40 ነኝ ነው ያልከው? ኧረ ተው በክርስቶስ እኔ 47ኛ ነኝ ይያለሁ። የምርህን ነው? አዎ። አትመስልም። አልመስልም ነው። ብዙ ሰው እንደዛ ነው። ለምን ሳቅ? አመነ ቴዲ ለምን እኔ በእድሜ እንደብቅ ያላቅም። እሱ ለሰጠኝ እድሜ ለማን ነው እንደብቅ? አንተ እኮ አንተ 40 ነህ ትምላለህ? ለምን እምላለሁ? 10 አብጤ 10 ምን ነካ? 10 እንደዚህ በጣም ይደብራል። 2-3 እኮ ቢሆን ችግር የለው። 10 እኔ እኮ ፋዘር ቤት ስመጣ እኮ ምን ልሰራ መጣ ብለህ በኩርኩም መታ ያባረርከኝ ልጅ ነህ። ፈልፈለው እና ደምሩ እያልካቸው ነው? 40 ነኝ ትላለህ? በስንት ዓመት ነው ከእንግዳ ዘርጋ ባልሆነ ይሰራው? ከእንግዳ ዘርጋ ሰርቷል? ባልሆነ ሰርቷል እሱ። አይ ነፍስ ይማር ባልሆነ ያርሰራው እና ምን ጎረቤት አይ ማለት ያው ድንቡሽ መስላል ካንተ ስለምስለምል ስለምታይ ነው። ምን ሰራ ነበር? ያው አጋጣሚ አርፋለች። ነፍስ እሺ አለብም ጋር ሾ ሊቀርቡ ነበር። አለብም ጋር እኔ ዛኔ ራሱ ተወናድ ጀመርኩ ልጅ ነበር። ያው ፍቅሩ አብጤሽ አይ የእውነቱን ነገር እሺ ተው ሌላ ነገር ሳለ እድሜን ትክክለኛ ተናገር። 43 ተው ትንሽ ጨምር። ትንሽ አያዋጣም። ይሄም ትንሽ ጨምር። የተወሰነ ጨምር። ከዚህ በላይ ቀሪ አለ ጨምር። ትንሽ ጨምር። አይ ለተመልካች አይ ያንሽ ለኛ ይሄን አርክ 40 ተመልካች ነው። 40 ትንሽ 43 በቃ 43 አይ ስንት ኧረ የለም ወፍ የለም። ምንም አየር የለም ወፍ የለም። 43 ላይ በረዶ ዳጣራ ወደ 17000 አንተ ጫካ እያለ ነበርካ? እኔ እዛ እኛ ጫካ ምን ነበር? ኮልፌ ኮምፕሬሲቭ ኮልፌ ሁለተኛ ደረጃ ትምህርት ቤት ኮልፌ ኮምፕሬሲቭ በል እኮ። ስለዚህ እድሜ ለምን እኛ ኳስ ጫካ ሳይሆን በዛ በኩል መንገድ አልነበረም። ያው ጥግ ነበር። አሁን አሸዋ ሜዳና የሚባለው መንገድ አልነበረም እኛ ስንማር እና መርዞና አንተ መርዞ ኮሜዲያን መርዞ አወቅ። ያባሩን ነበር ስንመጣ ልጅ ሆነ ኳስ ይቀሙናል፣ ይደበድቡናል ነው። እኔ መርዙን አላውቅም። ኧረ አሁን አታነካካኝ። እሱ ምላስ አልገባም። እሱ ጋር አብረው ሆነ አንድ ላይ። ስለዚህ ኧረ መርዙን አታነካካኝ። ችግር የለም። እንኳን አምኗል 54 መሆኑን አንተ 54 መሆኑን እሱ አምኗል። ሰርታችሁ ነው እናንተ ሁላችሁ ነው። እኔ በምን ደመን 43 ለሚቆም ትንሽ ከ43 በቃ 10 ብትጨምርባት ትንሽ ልታሳምነን ትችል። እኔ 43 ነኝ። ሶ ጋይስ የዛሬው ቪዲዮአችን እንግዲህ ይሄንን ይመስል ነበር። እስካሁን ደቂቃ ድረስ ይሄንን ቪዲዮ እያያችሁ ከሆነ ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ፒስ አውት